ሰላም ሰላም የተወደዳችሁ ናይል አካዳሚ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ። ይህ ናይል አካዳሚ ነው። የዚህ ቻናል አዲስ የሆናችሁ ላይክ፣ ሼር እንዲሁም ሰብስክራይብ ማድረጋችሁን እንዳትረሱ። ነባር ቤተሰቦቻችን ደግሞ ላይክ እና ሼር እያደረጋችሁ አማርኛ እንዲሁም እንግሊዘኛ እና ሂሳብ በውስጥ መስመር መማር ለሚፈልጉ ሁሉ ሼር አድርጉላቸው። እንዲሁም በቀጥታ በዩቲዩብ ላይ መማር ለሚፈልጉ ደግሞ ከመጀመሪያው ከፊደላት እስከ ቃላት፣ አረፍተ ነገር እንዲሁም ረጃጅም ምንባቦችን እየለቀቅን የምንገኝበት ቻናል ነው። እዚሁ ጋር ዩቲዩብ ጋር መማር ለምትፈልጉ ዩቲዩብ ጋር መማር ትችላላችሁ። ከዚህ በተጨማሪ ደግሞ ቅዳሜና እሁድን ተጠቅመን ለአንዳንድ ሰዓት ብቻ ለተማሪዎች እገዛ እያደረግን ቴሌግራም ቻናል ላይ እንገኛለን፣ ወይም ቴሌግራም ግሩፕ አለ። እዛ ላይ ጆይን አድርጋችሁ በቀጥታ መግባት ትችላላችሁ። እንግሊዘኛ በተለይ እንግሊዘኛ ከኤ ጀምሮ ፊደላትን መቁጠር ለምትፈልጉት ሁሉ ከቅዳሜ እና እሁድ ከ5 ሰዓት እስከ 6 ሰዓት ለአንዳንድ ሰዓት ያህል የትምህርት እገዛ እያደረግን እንገኛለን። ከዛ ቻናል እዛ ግሩፕ ላይ መጣችሁ መማር ለምትፈልጉ ሁሉ የነፃ እገዛ እያደረግን ነው የምንገኘው። ቀጥታ ገብታችሁ መማር ትችላላችሁ። ከዚህ በተጨማሪ እናንተ የሚጠበቅባችሁ ላይክ እና ሼር ማድረግ እንዲሁም ደግሞ ሰብስክራይብ ያላደረጋችሁ ቤተሰቦች ደግሞ ሰብስክራይብ ማድረጋችሁና መልካም ትብብራችሁ እንዳይለየኝ ከወዲሁ አሳስባለሁ። ዛሬ ይዤላችሁ የመጣሁት ደግሞ አማርኛ አጫጭር አረፍተ ነገሮችን ማንበብና መጻፍ እንዲሁም ደግሞ ከዚህ በተጨማሪ ደግሞ ትምህርት አዘል ጥቅሶችን ጣል ጣል ያደረኩባቸው ናቸው። ከማንበብና ከመጻፍ በተጨማሪ በህይወታችን ላይ ለውጥ ያመጣሉ ብዬ ያሰብኳቸው አጫጭር አረፍተ ነገሮችና ትምህርት አዘል ጥቅሶች ናቸው። ረጋ ብላችሁ ከመጀመሪያው እስከ መጨረሻው ለመመልከትና ለማየት ሞክሩ፣ ታተርፉበታላችሁ። አእምሮህን ከሚያቆስል ንግግር አካልህን የሚያደማ ዱላ ይሻላል። አእምሮህን ከሚያቆስል ንግግር አካልህን የሚያደማ ዱላ ይሻላል። የምንናገራቸው ነገሮች ለሰው ልጅ ምን ያህል ጉዳት ያደርሳሉ ወይም ምን ያህል ያስተምራሉ የሚሉትን መርጠን ማውራት በጣም ታላቅ ነገር ነው። እኛ የምናምነው ቆስሎ ወይም ቁስል ደምቶ በምናየው ልክ ሳይሆን አእምሯችን ከቁስል በላይ ስለሚደማ የሰው ልጅ አእምሮ ከደማና ከቆሰለ ደብድበህ ብትገለውም ይሻለዋል። ስለዚህ ትልቁ ነገር የአእምሮ ቁስል ነውና የምናወራቸውን ወይም የምናደርጋቸውን ንግግሮች ረጋ ብለን ማሰብ ይጠበቅብናል ማለት ነው። ስንናገር ረጋ ብለን አስተውለን ማውራት በጣም ታላቅ ነገር ነው። ስለዚህ አእምሮን ከሚያቆስል ንግግር አካልን የሚያደማ ዱላ ይሻላል ማለት ይሄ ስለሆነ ማንኛውንም የምንናገራቸው ነገሮች መርጠን ማውራት ይጠበቅብናል ማለት ነው። ተግባርህ ከንግግርህ ተቃራኒ ከሆነ ንግግርህ ከንቱ ነው። ተግባርህ ከንግግርህ ተቃራኒ ከሆነ ንግግርህ ከንቱ ነው። ብዙዎቻችን አስመሳዮች ነን፣ ከኔ ጀምሮ አስመሳዮች ነን። ስለዚህ ከማስመሰል ይልቅ ተግባራችን ላይ መገኘት ታላቅ ነገር ነው። የምናወራቸውን ነገሮች በተግባር ልንገልጻቸው ይገባል። የሰው ልጅ የመጨረሻ ውጤቱ ተግባር ካልሆነ በስተቀር ከንቱ ድካም ነው። በመከራ ያልተፈተነ ህይወት ችግርን ማለፍ ይሳነዋል።
በመከራ ያልተፈተነ ህይወት ችግርን ማለፍ ይሳነዋል። ብዙዎቻችን ተፈትነናል፣ አይተናል። ችግሮች እንዴት ማለፍ እንደምንችል እናውቃለን። ትዕግስት ያስፈልገናል። ዋናው የሰው ልጅ ነገሩ ምንድነው? ትዕግስት፣ ጽናትና ብርታት ግዴታ ነው። አንዳንዶቻችን ተንደላቀን አድገን ተንደላቀን እንኖራለን። አንዳንዶቻችን ደግሞ ከችግራችን ተምረን ራሳችን ትልቅ ደረጃ ላይ እናደርሳለን። ባይዞይ ተንደላቆ መኖርን እንዳትወዱት። በችግር መካከል ያለፈ ሰውና ተንደላቆ የኖረ ሰው የሆነ ፈተና ቢወድቅበት ያን ፈተና እኩል የመወጣት አቅም የላቸውም። የተፈተነ ሰው ያን ፈተና በቀላሉ በሲስተም መውጣት ማለፍ ይችላል። ያልተፈተነ ሰው ግን ከወደቀ አይነሳም። ጭራሽ ከወደቀ ራሱ መነሻ የለውም። ስለዚህ ፈተናችን አንጥለው፣ መውደቃችን አንጥለው፣ ትዕግስት ያስፈልገናል እዛም ሆኖ ግን። ስለዚህ በመከራ ያልተፈተነ ህይወት ችግርን ማለፍ ይሳነዋል። የሌላን የሌላን ሰው ብርሃን ማጥፋት የእኛን ብርሃን የበለጠ አያደርገውም። የሌላን ሰው ብርሃን ማጥፋት የኛን ብርሃን የበለጠ አያደርገውም። ብዙዎቻችን የራሳችን መስራት ሲያቅተን የሰውን ሂደን እናወካለን። ወገን የሚጠቅመን ደከምንበትም ለፋንበትም የራሳችን ነገር ነው። ስለዚህ ስለ ሰዎች ከምናወራ ስለ ራሳችን እንስራ። የዛሬ ስራችን የዛሬ ድካማችን ለነገ ብርሃናችን ነው። የሌላን ሰው ብርሃን ማጥፋት እኛን ከብርሃን ወይም የኛን ብርሃን የበለጠ ሊያደርገው በፍጹም አይችልም። አንመቀን፣ ሰዎችን አንመቀናቸው። ከቻልነ ብርታት እንሆናቸው፣ ከቻልነ ድጋፍ እንሆናቸው። ካልቻልነ ግን ምቀኝነት ተገቢ አይደለም። አንመቀናቸው ወገን። ምክንያቱም የነሱ ትልቅ ደረጃ መድረስ ከኛ ላይ የሚያመጣው ለውጥ ስለሌለ፣ ማደጋቸው ለኛ ምንም የሚቀንስብን ነገር የለም። አለማደጋቸውም ደግሞ ለኛ የምንጨምርበት ነገር የለም። ስለዚህ ማንኛውም ሰው ብርሃኑን ልናጨልምበት ፈጽሞ የማይገባ ነገር ነው። ከቻልነ ብርሃን እንሆነው፣ ካልቻልነ ግን ብርሃኑን አናጥፋበት። ከቻልነ መንገድ እንሆነው፣ ካልቻልነ ግን መንገድ አንጠርበት። ያልተገራ አንደበት የብዙ ሰው ልብ ይሰብራል። ያልተገራ አንደበት የብዙ ሰው ልብ ይሰብራል። ብዙዎቻችን ስናድግ አስተዳደጋችን እንዲሁ በቃ ጥራዝ ነጠቅ ሆነን እንዲሁ በቃ ለማንም ሰው ያነ ኬር ማንሰጥ ሆነን ካደግነ በኋላም የብዙ ሰው ልብ እንሰብራለን። ስለዚህ ጥንቃቄ ያስፈልጋል። ማንኛውም ሰው የሰውን ልብ ላለመስበርና የሰውን ስብዕና ላለመንካት ከቻለ ያን ሰው ለማገዝ እና ለማበረታታት መሞከር ታላቅ ነገር ነው። ካልቻልን ግን የሰውን ልብ ለመስበር መንገድ እንዳንከፍት፣ የሰውን መንገድ እንዳንዘጋ፣ የሰውን ሕይወት እንዳናበላሽ ቅድመ ጥንቃቄ ዘወትር በሕይወታችን ያስፈልገናል። በንዴትህ ወቅት ለሴኮንዶች ከታገስክ ከአንድ መቶ የሐዘን ቀናት ታመልጣለህ። በንዴት ወቅት ለሴኮንዶች ከታገስክ
ከ100 የሐዘን ቀናት እውነት ነው። ብዙዎቻችን ስንናደድ ነገሮችን ለመወሰን ፈጣን ነን። በተናደድክበት ሰዓት አትወስን። ባዘንክበት ሰዓት ምንድነው? በተደሰትክበት ሰዓት ቃል አትግባ። በተናደድክበት ሰዓት አትወስን። በተደሰትክበት ሰዓት ቃል አትግባ። ምክንያቱም በተናደድክበት ወቅት ለሴኮንዶች ያህል ከታገስክ ከ1 ዓመት በላይ ወይም ከ100 የሐዘን ቀናት ታመልጣለህ። በዛች ሰኮንድ ረጋ ብለህ ማሰብ ከቻልክና ትዕግስት ከኖረህ ልታበላሸው ተንደርድረህ ጫፉ ላይ የደረስክበትን ነገር ወደ ጥሩ መንገድ እየመለስከው ነው ማለት ነው። ስለዚህ በማንኛውም ጊዜ ስሜታዊ በምንሆንበት ሰዓት ለመወሰን እንዳንቸኩል ትዕግስተኞችና አስተዋዮች እንሆን። የመውጫ በር እያለ በመግቢያ በር መውጣት የለብንም። መውጫው በር ሰፍቶ በየአቅጣጫው እያለ በመስኮት ለመዝለል አንሞክር። ተግባብተናል። ስለዚህ ማንኛውም ሰው ረጋ ብሎ ትዕግስትን መላበስ ያስፈልገዋል። ከሁሉም በላይ የሁሉም መሰረት ትዕግስት ስለሆነ ማለት ነው። እንደጠቀማችሁ ወይም እንደተደሰታችሁበት በህይወታችሁ ላይ ለውጥ እንደሚያመጣ ያው አስባለሁ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። በድጋሚ እዚህ ቻናል አዲስ የሆናችሁ ላይክ እና ሼር ማድረጋችሁ እንዳይረሳ። እኛ ጋር ሰብስክራይብ ስታደርጉ ለኛ ትልቅ ጥቅም ስለምናገኝበት ቪዲዮውን ከመጀመሪያው እስከ መጨረሻው ስትመለከቱት ትልቅ ለውጥ ስለምናገኝበት እናንተም ይሄ የዘወትር ድጋፋችሁ እንዳይለየን። ይሄ የመልካም ትህትና መገለጫም ስለሆነ ግዴታ የሚያስፈልገው አይደለም። ነገር ግን እናንተ ለኛ ሰብስክራይብ ብታደርጉና ሼር ብታደርጉልን ታላቅ ለውጥ እናገኝበታለን። እናንተም ትደሰታላችሁ በስራችን። ከተደሰታችሁ ደግሞ እንደሰራላችሁ የምትፈልጉትን ማንኛውም ነገር ኮሜንት ላይ ያስቀምጡልን። ከፈጠንኩ ፈጥንሃል አሊያም ደግሞ ረጋ ብዬ ከሆነም ደግሞ ዘግይተሃል የሚለውን ነገር ኮሜንት ላይ ያስቀምጡልኝ። በማንኛውም ሰዓት የእናንተን አስተያየትና ኮሜንት ለመቀበል ዝግጁ ነኝ። በውስጥ መስመር መማር ለምትፈልጉ ደግሞ ከዚህ ጋር በምናስቀምጥላችሁ ስልክ በቀጥታ መደወልም ሊሆን ይችላል። በኢሞ፣ በዋትስአፕ፣ በቴሌግራም በማንኛውም የሶሻል ሚዲያ አማራጮች ልታገኙ ትችላላችሁ። አብራችሁኝ ስለነበራችሁ በድጋሚ አመሰግናለሁ። በሌላ ክላስ ከምንገናኝ መልካም ጊዜ ተመኘሁ።